ትገኛለህ እንዴት አልገኝም ብቻ አልገኝም ታያለሽ እንዴ ደግሞ ታወራለሽ እኔ ያለው እኔ ደግሞ ይሄው እግዚአብሔር ምስክሬ ነው እንደዚህው እንዲ ቡጭቅ ነው ማረግ እኔ አንድ ነገር ልንገርሽ ቀጥታ ገብቼ ላባትሽ ቡራ እንዳትከፈይ እመታሻለሁ ቤት ሰላም ውድና የተከበራችሁ የኔ ውድ ቤተሰቦች እንዴት ናችሁ አላችሁልኝ ወይኔ ያለው እግዚአብሔር ይመስገን እናንተ እንዴት ናችሁ በያላችሁበት ሰላማችሁ ብዝት ያድርግልን የኔ ውድ ቤተሰቦች እንዴት ናችሁልኝ ያው ጠፍቻለሁኝ አቃለሁኝ ግን ያው ትንሽ ቢዚ ሆኜ ነው እሺ ትረዱኛላችሁ ብዬ አስባለሁኝ ክላስ አለኝ ከዛም ደግሞ ቀጥሎ ስራ ሰራለሁኝ ምናምን ብቻ ብዙ ነገሮች ቢዚ ያደርጋሉ ለዛ ነው የጠፋሁት ይቅርታ አላለሁ ማለት ነው እና ቤተሰቦቼ ያው ጾም ነው ደስ የሚለው ነገር የሁለቱም ሃይማኖት ጾም ነው እና እንኳን ለታላቁ ረመዳን ጾምና ለአብይ ጾም በሰላም አደረሳችሁ ጾሙ የበረከት ይሁንላችሁ ያሰባችሁበትን ምን ልበላችሁ በቃ ሁሉ ነገራችሁ ቢሳካበት ከፈጣሪያችን ጋር የምንገናኝበት ጸሎት ይሁንልን ብዬ አስባለሁኝ እና ለሁላችሁም እንኳን በሰላም አደረሳችሁ ማለት ነውና ፈጣሪ እድሜ ደግሞ ሰጥቶን በበዓል ሽቅርቅር ብለን በሰላም የዛ ሰው ይበለን አረን እና እንኳን አደረሳችሁ ብያለሁኝ በዚህ አጋጣሚ እና ያው ቤተሰቦች ጠፍቻለሁኝ አቃሉና ባለፈው ደግሞ ከይቅርታ ጋር በባለፈው በሰራውት ቪዲዮ ማለት ነው ለምን ፕራንክ ያደረኩበት ቪዲዮ ብዙ ጊዜ በዛ ቪዲዮ ምን እንደተረዳሁኝ ታውቃላችሁ ኮሜንታችሁን ሳይ ሙሉ ቪዲዮ ጨርሳችሁ እንደማታዩት ነው የተረዳሁት ማለት ነውና እኔ መጀመሪያ መግቢያ ላይ ተናግሬያለሁ እውነተኛ ታሪክ ነው ነገር ግን ያ ታሪክ ያለፈ ስለሆነ እንደ ለሷ እንደ ፕራንክ ተጠቀምኩበት እሷም ያን ጉዳይ ስለምታውቀው ፕራንክ ባረጋት አትነቃብኝም ብዬ ስላሰብኩኝ ነበር ፕራንክ ያደረኳትና እናንተ የምርሽን እንኳን አለቀሽ ምናምን አላችሁ ልክ እና ምን ላላለቅስ ይችላል ምክንያቱም ያለፈ ታሪክ ነው ያለፈ ታሪክ ደግሞ ሲሆን ውስጣችሁ ላይ ብሶት ስለሚኖር ታለቅሳላችሁ ማለት ነው እና ለዛ ነው እና ያው ዛሬ ደግሞ የመጣሁበት ሀሳብ ምን መሰላችሁ ሰሞኑ አንዳንድ ነገር ተፈጥሮ ነበር ያው ማለት ትንሽ የቆየ ነው ብዙ ጊዜ ቆይቷል ሜቢ 5 ወር ወይ 4 ወር ነው ይሆናል ያ ጉዳይ ከተፈጠረ ማለት ነው እና እኔ ደግሞ በባህሬ ምን አይነት ችግር አለብኝ መሰላችሁ እኔ ጋር የሆነ ንብረት ካለ የሆነ ሰው ስጪኝ ካለኝ እንደራሴ አድርጌ ነው የምሰጠው ምክንያቱም የሰው ነው ምናምን ብዬ መናገር አልፈልግም ያ ሰው ተቸግሮ ያየሁኝ ማለት ነውና ለሆነ ሰው የሆነ ነገር ሰጥቼው ነበር እና ብዙ ጊዜ በተደጋጋሚ ጠይቄዋለሁኝ እንዲመልስልኝ ያ ሰው ደግሞ ሊመልስልኝ አልቻለም ስለዚህ እኔ በጣም በተደጋጋሚ ስለጠየቅኩት አሁን ካቅሜ በላይ ስለሆነ እኔም ብቻ የመጋፈጠው ነገር ስላልሆነ ታውቃላችሁ እዚህ ደግሞ አንድ አለኝ ምለው ያክስቴ ልጅ ቡራ ብቻ ነው ታውቃላችሁ ሁላቸውም አዲስ አበባ ናቸው ስለዚህ እኔ ደግሞ የሆነ ነገር መናገር ከፈለኩኝ በስልክ ማውራት ምናምን አልወድም በቃ እንደ ለሰው አጠገቡ ደርሼ ምናምን ከዛ ሰው ጋር ዲቴል ነው ማውራት የምፈልገውና ቡራን ጠርቻለሁ ለምን እንደጠራሁት አያውቅም ያ ጉዳይ ምን ይሁን ምንም ያውቀው ታሪክ የለም ነገር ግን ፈልጌሃለሁ ቡራና አንዴ ላስቸኳይ ፈልጌሃለሁና ብየዋለሁ ምን እንዲፈጠር እንደሚችል አላውቅም መቶም ይቆጣኛል አውቃለሁኝ ምክንያቱም ከኔ እንደዚህ አይነት ነገር አይጠብቅም ቤቲ እንድታረጋለች እንዴ እንደዚህ አይነት ልጅ ነች ብሎም አይጠብቅም አንዳንድ ጊዜ የራሳችሁ ያልሆነ ነገር ደግሞ ለሰውም አላፊነት ወስዳችሁ ያን ነገር ማድረግ የለባችሁ ገብቷችሁ ያ ሰው አሁን ቀኑ ደርሶ ቢጠይቃችሁ ምን ምላሽ ተጣላችሁ ምን ስለዚህ አንዳንድ ጊዜ የዋህ ስትሆኑ ይጎዳል መሰለኝ በጣም የዋህነት ይጎዳል የዋህነት በብልሃት መሆን አለበት ያው እኔ ራሴ የዋህ ነኝ እያልኩ አይደለም ነገር ግን ብቻ አላቅም ሰው ምናምን እንደዚህ ሲቸግረው ማለት አልችልም በባህሪ በቃ ማድረግ ካለብኝ አደርጋለሁኝና በጣም ብዙ ሰው ይቆጣኛል ስቲል ሰራለሁኝ በወር ደሞዝተኛ ተካፋይ ነኝ ያን ብር በቃ ይጠፋል ለምን እንደሆነ አላቅምና በጣም ብዙ ሰው ነው የሚቆጣኝ ለምን ሴፍ አታረጊም ለምን አታስቀምጪም ለምን እንድታረጊ ያልሽለኛልና እኔ አያስችለኝም በቃ በባህሪና ያው ይረዳኛል ብዬ አስባለሁኝ በዛው ልክም እንደ ታላቅ ወንድምነቱ በጣም ይቆጣኛል ብቻ ግን ያው ብቻ እየታገልኩኝ ስለሆነ ካቀሜ በላይ ስለሆነ ብቻ ከመሆን ብዬ ነው እሱንም የጠራሁት ማለት ነው ከሱ ጋር ሲሆን ምናልባት ሐሳቤን ጭንቀቴን ለሱ ባጋራው ይቀልልኛል ብዬም ስላሰብኩኝ ነው ብቻ ያ ነገር ስነግረው ግን ምንም አይነት እንትን እንዲፈጠር አልፈልግም በሰላማዊ መንገድ እንዲያልቅልኝ ብቻ ነው የምፈልገው እና ቤተሰቦች ደውዬለታለሁ እየመጣው ነው ብሎኛል ውስጤ ፍራት ብሎኛል ምን ሊለኝ እንደሚችል ስለማላቅ ማለት ነውና አብራችሁ
አክስቴ ነሽ እንዴት ነሽ እህቴ አለኝ ደህና ነህ እንደዚህ ከፍ ለ ኧረ ችግር የለም እኔም ከፍ አደርግሻለሁ ይኸውላችሁ አጫጭር ስትሆኑ ብዙ ነገሮች አሉ ቤተሰቦች እንዴት ነሽ ሰላም ነሽ አለኝ እግዚአብሔር ይመስገን ሁሉ ሰላም እንዴት ነው ስራ አሪፍ ነው ቆንጆ ነው እግዚአብሔር ይመስገን እኔማ ዛሬ ኳስ ስለነበረ በቃ ቤት ላይ ቁጭ ብዬ እኔ ደወልሽልኝ አይገርምሽም ኳስ እየተጠባበቅኩኝ እንዴት ነው አለኝ እግዚአብሔር ይመስገን በሰላም ነው ሰላም ነው ስልክ ላይ ስትደውይልኝ ደግሞ ሰላም አይመስልም እኮ የሆነ ያለቀሽ ምናምን ነው የመሰለኝ ለየሮትኩ ነው የመጣሁት እሱማ እንዳስደነገጥኩት አውቃለሁኝ ብቻ ያው ታውቃለህ አንተ ብቻ ነህ እዚህ ያለኸኝና የሆነ ሐሳቤም ጭንቀቴም ሁሉ ነገር ለአንተ ሳጋርክ ይቀለኛል እና ለዛም ብዬ ነው ቅልል ብሎሽ አውሪኝ እህቴ ቅልል ብሎሽ አውሪኝ ምንም ችግር የለውም እኔ ማለት ታላቅ ወንድምሽ ነኝ አውቃለሁ በቃ ስለዚህ አንቺ የተቸገርሽውንም ለኔ ማስረዳት ትችያለሽ የበደለሽንም ሰው ካለ እኔን ጋር ማናገር ትችያለሽ አቅራቢያሽ ያለሁት እኔ አይደለሁ ታላቅሽ ስለዚህ እሺ ግን ማለት ነው የሆነ ማለት ምን ነበር እስቲ ልታወያይኝ የፈለግሽ እሺ ግን ምንም እንደማትለኝ ቃል ልትገባልኝ እፈልጋለሁ ይሄ ነገር ስነግርህ ያው ትቆጣኛለህ ካቃለኝ ግን ምንም ነገር እንዲፈጠር አልፈልግም መጥፎ ነገር ካደረግሽ እቆጣሻለሁ አሁንም ነው የምነግርሽ መጥፎ ነገር አይደለም ማለት እኔ ራሴን የጎዳሁበት ምናምን ነገር አይደለም ያው መጥፎ ነገር አይደለም ግን ብቻ ያው ፈርቻለሁኝ ምን ልትለኝ እንደሆነ ሳስበው ራሱ ጭንቀት እያለኝ ነው ግን መናገር ስላለብኝ ነው ብቻ መናገር እኔ አንቺ የምትጠሪኝ የሆነ ችግር ሲኖርብሽ የሆነ በደል ሲኖር ነው እርግጠኛ ነኝ ማለት ነው እኔ ራሴ አውቃለሁ ምክንያቱም ከዛ በፊት ያደረግሽውን ስለማቅ የተደረገሽንም ስለማቅ አሁን ቀጥታ የምትነግሪኝ ምንም ነገር ሳትዋሺ ምን እንደሆንሽ ምን እንዳደረግሽ ከናትሽ ተጣልተሽ ነው ከአባትሽ ተጣልተሽ ከማንም ይሄ ከቤተሰብ ጋር የሚገናኝ ጉዳይ አይደለም አልተጣላው እሺ ምንድነው ጉዳዩሽ አስረጂኝ ችግር የለው እኔ ወንድምሽ ነኝ ቀለል አድርገሽ ንገሪኝ የተፈጠረውን ነገር እሺ ማለት ሙሌን ታውቀዋለህ ሙሌ ጓደኛሽን አውቀዋለሁ እሺ እና በሰዓቱ ያው ማለት ይመልስልኛል ብዬ ነው ያሰብኩት የሆነች ያህል ገንዘብ ሰጥቼው ነበር ጉራ ማለት ምንም ያስቅ ነገር እኮ የለም እኔ ሲሪየስ ነው ያወራው ያለው ገና ለገና ራስሽን ሳትቺ ገንዘብ እሺ አይጨርሽልኝ ለነገሩ ጨርሽልኝ እሺ እኮ ማለት እኔ ያው ገና ካሁን ራሱ እንዳልነግርህ እያደረከኝ ነው ንገሪኝ ችግር የለም እሺ እኮ በቃ ማለት ብር ሰጥቼው ነበረ እሺ እና ያን ብር ደግሞ ገና ለገና ገንዘብ እሺ ማለት ገንዘብ ሰጠሽው ነው አዎ ማለት ብር አበድሬው ነበር ለሙሌ ማለት ነው በሰዓቱ ለሆነ ጉዳይ ማለት እሱም ለምን ጉዳይ እንደፈለገው አይኑ አላቅም ስንት ብር አበደርሽ እሱን ይቅርብ የብር መጠኑን ግን እኔ በሰዓቱ ለምን ለዚህ ጉዳይ ነው ምናምን አላለኝም ብቻ አስፈልጎኛልና ያን ብር ስጭኝ እመልስልሻለሁ ብሎ የሰጠሁት ማለት ነውና እኔ ደግሞ ያን ብር ደግሞ የፋዘር ነበር ፋዘር እኔ ጋር የሚያስቀምጠው ማለት እኔ ጋር ብር ነበር የአባትሽን ገንዘብ ነው የሰጠሽው አዎ ግን የፋዘርን ገንዘብ አውጥተሽ የፋዘርን የሰጠሁት ግን እሱ የፋዘር መሆኑን አያውቅም እንደራሴ አድርጌ ነው የሰጠሁት ማለት የኔ ገንዘብ ነው ምን አተሽ ነው ገንዘብ አውጥተሽ የሰጠሽው ያባትሽ ማለት እሱ በሰዓቱ ምን ላይ እንደሆነ አላውቅም አሁን ላይስ ምን ላይ ይሁን ምን ታውቂያለሽ አንቺ እሱ ምንም አቆቆታል ስንት እህቶች አሉ ስንት ወንድሞች አሉ እሱ የሚያስተዳድረው እኮ በሚያስቀምጠው ገንዘብ ነው አይደለ ትክክል ልክ እኮ ነህ ማለት ጥፋቴን እኮ አሁን አመኛለሁ አውጥተሽ ሰጠሽው መቼ ነው የሰጠሽው ቆይቷል ትንሽ እሺ ስንት ብር ነው ብሩ ንገሪ ስንት ብር ነው ማለት ትንሽ ብር ነው እኮ ስንት ብር 30,000 ብር ነው ግን 30,000 ብር ነው ትንሽ ብር እሺ ምን አለሽ ከዛ በኋላሽ ከሰጠሽው በኋላ ምን አለሽ በተደጋጋሚ ጠይቄዋለሁኝና ደውዬም በአካልም ጠይቄዋለሁ ነገር ግን በቃ ሰጥሻለሁኝ ትንሽ ጊዜ ጠብቂኝ ምናምን ያለኝ እና ያው አሁን ደግሞ ታውቃለህ ያው ቤት ውስጥ አንዳንድ ነገር ተፈጥሮ ነበር ያን ጉዳይ ታውቃለህ አንተ እና ለዛ ጉዳይ ፋዘር ብሩን ስጪኝ ሲለኝ ግራ ገባኝ ምን አምጥቼ ልስጠው ማለት ነው እሺ ደውለሽ ገንዘቤን ስጠኝ ለምን አትዩ ብየዋለሁ እሰጥሻለሁ ጊዜ ስጪ ነው እያለኝ ያለው እኔ ደግሞ እስከዛ መጠበቅ አልችልም በቃ ቤት ውስጥ ራሱ በየቀኑ በገባው ቁጥር እየተሳቀቅኩኝ ነው ምክንያቱም ፋዘር ብሩን ስጪ ስላለኝ ያው ፋዘር ደግሞ ይሆነ አይጠይቀኝም እኔ ሲጀመር አንቺ መስጠት ያለብሽ የራስሽ ገንዘብ ያስቀመጥሽው ያጠራቀምሽውን ገንዘብ ነው ጓደኛዬ ነው ብለሽ ካሰብሽ የአባትሽ ገንዘብ ኢቲኤም እጅሽ ላይ ስላለ ነው ያባትሽ እሱ እኮ ኢቲኤሙ የሚያስቀምጠው ቤት እሱ እቃ ለመግዛት ወደ አዲስ አበባ በሚሄድ ቁጥር
ለልጆች አንዳንድ አስፔዛ አንዳንድ እቃዎች የሚጎል ነገር ካለ በኢቴም መዛችሁ ለልጆች አንቺ ቤቱ ታላቅ ነሽ አይደለም? ያንን ገንዘብ ቆጥበሽ አውጥተሽ እንድትጠቀሚ ነው ኢቴም አውጥቶ ይሰጠሽ። ኢቴሙ አንቺን አምኖ ነው አይደለም? አካውንትና ኢቴም ቤት አስቀምጦ ሄዶ አባትሽ። አሁን እኮ አዳምጠኝ፣ እኔን ምንም አዳምጥሽ ነገር የለም። እኔ ሁሉ ነገር እኮ አውቃለሁ የቤቱን ነገር አይደል እንዴ? ልትዋሽኝ እንዳትሞክሪ ቤቲ። ልትወቅሰኝ አይደለም የምፈልገው እኔ አሁን። ለምን አልወቅስሽም? ለምን አውቃለሁኝ እኮ አጥፍቻለሁ፣ ስህተተኛ ነኝ። አሁን እኮ ማጥፋቴን አምኛለሁ። ስንት ልጆች ነው የሚያስተዳድረው አባትሽ? ካንቺ 4 ልጆች እኮ አሉ አይደለም እንዴ? ቸው የመዘሽ ኢቴም ለልጆቹ ለእህቶችሽ ለወንድሞች እንድታረጊ ነው አምኖ ይሰጠሽ። አንቺ ምንድነው ለጓደኛሽ አውጥተሽ 30 ሺህ ብር እንካልሽው፣ እንካ ውሰድ። ከዛ ስትደውይለት ደግሞ ምን አለሽ? የለኝም። ከዛ እኔ ጋር ደወልሽ። እኔ ደግሞ ሄጄ እሱን ላስጨንቅ አይደለም። ለምን አትረዳኝም? እኔ ለምንድን ነው መረዳሽ? ጥፋት ካጠፋሽ በኋላ ነው ተረዳ ብለሽ እኔ የምትደውይልኝ? አጥፍቻለሁኝ እኮ እሺ፣ አጥፍቻለሁ እኮ ጥፋቴን አሁንም እያመንኩኝ ነው። ቤቲ እግዚአብሔርን ልጠፈጥፍሽ ነው። ማርያምን ነው የምልሽ። እመታሻለሁ። አንተ ስነግርህ ጭራሽ አንተ ደግሞ ብሳቅ ትገኛለህ። እንዴት አልገኝም? ብሻ አልገኝም ታያለሽ እንዴ? ደግሞ ታወሪያለሽ እንዴ? ደግሞ ትናገሪያለሽ። ስነ ስርዓትሽን ያዥ እሺ። በጥፊ ገና አንሳፍፍሻለሁ። 30 ሺህ ብር የሚያክል ነገር እንዴት ትሰጫለሽ አንቺ? እነሱ በምን አስተዳድረው እንዲሰጡት ነው? ትቀልጃለሽ እንዴ? ኬት እንደሚያመጣ ታውቃለሽ? አባትሽ ማለት ቡራኔ እኮ ኬት እንደሚያመጣ ታውቂያለሽ ወይ? ይሄን 30 ሺህ ብር አውቃለሁኝ። ታዲያ ለምን ደግሞ አትረዳኝ? ለምን እረዳሻለሁ? እንዴ አውጥተሽ የሰጠሽውን ብር እንዴት እረዳሻለሁ? እኔ በዚህ ሰዓት እኮ እኔ ጭንቀት ላይ ነኝ። ደግሞ ቡራ አትጩበናታ። እጮህብሻለሁ ገና እንዲህ እመታሻለሁ። እሺ አታፍሪ ማለት ቡራ አትጩህ። አስፋልት ላይ ነው አይደል? እኔ ከሱ አሁን ሄጄ እሱ ጋር ማለት ነው ወይ ጣላለሁ ወይ ገንዘቡን ይሰጥሻል ነው። ሌላ ነገር የለም። አዳምጠኝ። እኔ እንድትጣላ አልፈልግም። ከዚህ ውጪ ምንም አቀልሽ ጉዳይ የለም። ትሰሚያለሽ? ስልኩ የሚያነሳልኝ ከሆነ እደውላለሁ። አሁን ፊት ለፊትሽ ነው የምደውልልሽ። አይደለም ቡራ፣ ስነ ስርዓትሽን ያዥ። አንቺ እንዳልመታሽ ስነ ስርዓትሽን ያዥ። አዳምጠኝ። ስነ ስርዓትሽን ያዥ። በቃ ቀልድ የለም። እሺ መጀመሪያ ተረጋጋ ቡራ። እኔን አዳምጠኝ። እኔ እንድትጣሉ ምንም ነገር እንዲፈጠር አልፈልግም። የአባትሽን ገንዘብ አውጥተሽ ለእሱ ሰተሽ እኔ አሁን በሰላማዊ ምን እንዳደረግ ነው? እሺ በሰላማዊ መንገድ እንድትፈታው ቀስ ብለህ እንድታናግረው እንጂ እየጠየቀሽ እኮ ነው። አባትሽ ገንዘቡ የታለ እያለሽ ነው አይደል? አንድ ነገር እንድታቅልኝ ይፈልጋል። እሺ ምን እንዳውቅልሽ ነው ፈልግ? ለሱ ብሩን ስሰጠው የአባቴ ገንዘብ ነው አይደለም ብዬ ሰጠሁት። የራሴ ገንዘብ ነው ችግር የለውም ብዬ ነው የሰጠሁት። ገብቷል? ስለዚህ ያ ሰው አያውቅም የአባቴ ገንዘብ እንደሆነ። አንቺ አሁን ዞሮ ከኔ ጋር ይጣላል ነው እሱ። አንተ ሄደ ከጠየቅከው ከኔ ጋር ይጣላል፣ እኔን ያስደብረኛል ነው አይደለም? ዞሮ ያስደብርሽ። ለምን ገደል አይገባም ማለት ነው? ብሩን ጠይቄው አንቺ መቶ የሚጣላሽ የሆነ ነገር የሚያደርገሽ ከሆነ እኔ አለው። እኔ ደግሞ ይሄው እግዚአብሔር ምስክሬ ነው፣ እንደዚህው እንዲህ ቡጭቅ ነው ማድረገው ማለት ነው። ይሄን 30 ሺህ ብር ካልሰጠሽ ምንም አልደራደርም ማለት ነው። እንድትጣሉብኝ አልፈልግም። የሰው ልጅ እኮ ነው። ገብቶሃል አይደለ? ነገ አንድ ነገር በሁለታችሁ መሀል ቢፈጠር እኮ ይፈጠር አያገባኝም። ያባትሽ አንቺ ቡራ፣ እኔ አሁን እንድትረጋግጪ እኔ እንዳደሩበትን ገንዘብ አውጥተሽ እግዚአብሔር ይስጥልኝ። ጥፋተኛ ነኝ አውቃለሁ። እኔም ደግሞ አትረዳኝ በጌታ ቡራ። ኧረ በግድ እሺ ሂጂ። ምን እንድልልሽ ነው ንገሪኝ። እሺ ምን እንድልልሽ ነው የምትፈልጊው? ሂጂ። እኔ እኮ እያስጨነቀኝ ነው እዚች ጋር ገብቶሃል። እኔ እንዴት አላስጨነቅሽም? እሺ ይቀለኛል ብዬ ስነግርህ አንተ ጭራሽ እያስጨነቀኝ ነው። እሺ እኔ ታባቴ ልግባላችሁ። እሺ አሁን እሺ ሂጂ። ምን እንድለው ነው የምትፈልጊው አንቺ? እኔ በቃ ቀስ ብለክ በሰላማዊ ሁኔታ እንድታናገረው እንዲሰጠኝ ከቻለ እንዲሰጠኝ እንድታረግልኝ ብቻ ነው የምፈልገው። ሌላ ምንም የምትፈልጊው ምንም ነገር አልፈልግም። አልሰጥም ካለስ ገንዘቡ ፍርስ ነው ማረገው። እዛው አይንሽ እያየ ፍርስ አረጋለሁ። ያን ብር ይታከምበታል ሄዶ። እኔ ማንም እንዲጣላብኝ አልፈልግም። በእኔ ምክንያት እሱም የሆነ ነገር እንዲሆን አንተም ደግሞ እስር ቤት እንድትገባ አልፈልግም። ሰበብ አልፈልግም ነው የምልህ። አቀመሽን አይቶ ነው ማንም የለሽም ብለው ነው ሲጀመር አይደለም። በሆነ ትብ አድርጎ የሆነ ነገር አስነካሽ። ፈልገው ነገር ሙሌ ማለት በጣም የዋ ሰው ሚስኪን ምን ልበል ማርያም በጣም የዋ። አሁንም የዋ ነው እያልሽኝ እኮ ነው። ፊት ለፊት ያምሻል እንደ አንቺ በሽተኛ ነሽ። የአእምሮሽን አሰሪው። በእሱ የዋ ሰው ቢሆን ይሰጥሽ ነበር 30 ሺህ ብሩ እንኪ እንደውም ጨምሮ እግዚአብሔር ይስጥልኝ እምወድሽ ጓደኛዬ ብሎ ጨምሮ ይሰጥሽ ነበር ገንዘቡ። ምንድነው ያንቺ ጥቅም ብቻ ፈልጎ ነው የቀረበሽ። አሁን እኮ እኔ ብሩን ስለፈለኩት ብቻ ነው አይደል? አሁን እሱ በዚህ ሰዓት ምን አይነት ሁኔታ ላይ እንደዋለ እኮ እኔ ማውቀው ታሪክ የለም አይደል? አያገባኝም። እኔ የሚያሳስበኝ ያንቺ ጭንቀትና የአባትሽ ጭንቀት ነው የሚያሳስበኝ። እዚች ጋር ስለሱ ጉዳይም አይደለም። ገደልም መግባት ይችላል። አሁን አባትሽን የጠየቀሽን ገንዘብ ሄጄ እጠይቅልሻለሁ፣ በስነ ስርዓቱ እጠይቅልሻለሁ፣ አወራልሻለሁ። እምቢ ካለኝ ግን ቤቲ እንዳታዝኝ በኔ አልደራደርም፣ ባንቺም አልደራደርም፣
በአባትሽም አልደራደርም፣ በትናንሾቹ በሚያሳድጋቸው ልጆች አልደራደርም። ገብቶኛል አይደል? እንደዚህ ስታደርግ ፋዘር ይሰማል። እንደዚህ ስታደርግ ፋዘር ይሰማል። እኔ ደግሞ አባቴ እንዲሰማብኝ አልፈልግም። ልጁም ታውቃለህ ከአንድ ሰፈር ከልጅነታችን ጀምረን ተጫውተን ያደግን ልጆች ነን። ስለዚህ ይሄ ጉዳይ ፋዘር ሰማ ማለት ገብቷል አይደል? የሱን ቤተሰቦች የኔን ቤተሰቦች ከፋዘር ጋር ይጣላሉ። ከዛ ፋዘርም እኔ ይቆጥኛል ማለት እኔን አምኜሽ ላንቺ ገንዘብ ስሰጥሽ እንዴት ታረጋለሽ ብሎ ይቆጣኛል። የት ነው ያለው? አሁን እሱ ነገርኝ። የት ነው ያለው? ቤቱ ነው ያለው? ስራ ቦታ ነው ያለው? አረ እኔ ማለት እኔ በቃ ባልነግርም ይሻል ነበር። ምክንያቱም የት ነው ያለው? እሱን ብቻ ንገርኝ። ጉዳዩን ማለት ነው ብዙ ቦታ ልታደርሰው አላደርሰውም። ይኸው እግዚአብሔርን ነው የምልሽ፣ ማርያምን አላዳርሰውም። እሄዳለሁ በሰነ ስርዓት ነው የምጠይቀው። ያን ገንዘብ ደግሞ በምን እንደሰጠሽው ማወቅ ፈልጋለሁ። ሰው ታሞበት ነው? ለስራ ፈልጎት ነው? ምንም ጉዳይ የለም ብቻ ቸግሮኛል ቤቲ ይሄን አላለሽ ወይ ሲለኝ አለኝ ብዬ ሰጠሁት አንስቼ። ገብቷል? በጣም ያስጨበጭባል። ነገም የሆነ ሰው ይጠይቅሻል፣ ቸግሮኛል እንካ ነው። አይ በቃ ማለት ያው ሰው ከስተቱ ይማራል አይደል? አሁን ተምሬያለሁ። አትማሪን ከስተትሽ አትማሪም። እኔ እንጃ ብቻ እኔ እግዚአብሔር ልቦና ይስጥሽ ማለት ነው። ጨምሮ ልቦና ይስጥሽ። ጭራሽ አባትሽ ገንዘብ ካንካውታ አውጥተሽ እንካ ጓደኛ የሆነ ነገር ባያስነካሽ ይሄን 30 ሺህ ብር አትሰጪው። ምንም አላስነካኝም እኮ አልኩህ። በጣም የዋልጅ ነው እንዳላጣቂም ነው አሁን ማለት ነው። ስልኩን ሰጪኛለሽ? አሰጪኝ ቡራኔ አሁን ባለህበት ሁኔታ ስልክ ልሰጥህ አልችልም። ተረጋግተህ ቀስ ብለህ ነው መሳጠቅ። እኔ አንድ ነገር ልንገርሽ፣ ቀጥታ ገብቼ ለአባትሽ 30 ሺህ ብር ከአካውንት አውጥተሽ ለዚህ ለሙሌ የሚባል ልጅ እንደሰጠሽው እነግረዋለሁ። ይሄው እኔ ቡሩኬ ዛሬ አያሳድረኝ ገብቼ እነግረዋለሁ ለአባትሽ። አዎ ተጣይ አያገባኝም። ገብቼ የሰጣት ኢቴምና አካውንት አውጥታ 30 ሺህ ብር ለይሄ እዚህ አብሮኝ ላደገ ልጅ ነው ብላ 30 ሺህ ብር አውጥታ ሰጠችው ነው ማለት። ስልኩን አልሰጠኝ ነው ማለት ነው። ስልኩን አልሰጠም ነው ያልሽኝ። ከአባቴ ጋር ልታጣላኝ ነው። ስልኩን አልሰጠም ነው ያልሽኝ አይደለ? እኔ አሁን አልሰጠህም። አሁን ባለህበት ሁኔታ ገብቼ ቀጥታ ስናገረው ሌላ ነገር ታወራለሽ። ምን ማለት ነው? አሁን አጠገቤ ጋር እንድትደርሺ አልፈልግም። ቀጥታ ሄጄ ለአባትሽ እነግረዋለሁ ዝርዝሩ። እንዳታዝኝብኝ በቃ ቻው፣ ደህና ደሪ። ቡራ እንዳትከፈይ እመታሻለሁ ቤቲ እንዳትከፈይ